ብልጽግና ፓርቲ በሀገራችን ያለው ሰፊ ብዝሃነት ለኢትዮጵያ አንድነት መሰረት እንዲሆን አድርጎ መጠቀም ይቻላል፣ ብዝሃነትም ጸጋ እንጂ ስጋት አይደለም ብሎ ያምናል። በሀገራችን ያለው የብሔር፣ የቋንቋ፣ የባህልና ሌሎች ማንነቶች ብዝሃነት ለኢትዮጵያ አንድነት እንደ ጸጋ ለመጠቀም የመንግስት አወቃቀሩ ህብረ ብሔራዊ የፌዴራል ስርዓት መሆን አለበት ብለን እናምናለን። ህብረ ብሔራዊ የፌዴራል ስርዓት ብዝሃነትን የሚያስተናግድ በህዝቦች ማንነትና በሀገራዊ አንድነት መካከል ሚዛን የሚጠብቅ አካታችና አቃፊ ፌዴራሊዝም እንጂ አንዳንዶች እንደሚሉት የብሔር ፌዴራሊዝም አይደለም። አወቃቀሩም መልክዓ ምድራዊ አሰፋፈርን፣ የጋራ ማንነትን እና የጋራ ፈቃደኝነትን መሰረት አድርጎ የሚተገበር ነው። በሀገራችን ህብረ ብሔራዊ ፌዴራሊዝም ባለፈው ስርዓት የአተገባበር ችግር ነበረበት። ነገር ግን ከሀገራዊ ለውጡ ወዲህ የፌዴሬሽኑ አባል ክልሎች በህገ መንግስቱ ተለይቶ በተሰጣቸው ግልጽ ስልጣን ያለማንም ጣልቃ ገብነት ራሳቸውን ያስተዳድራሉ። በፌዴራል መንግስቱ ውስጥ ደግሞ ኢትዮጵያን በጋራ ይመራሉ። ህብረ ብሔራዊ ፌዴራሊዝም በሀገራችን ያለውን ብዝሃነት በአግባቡ በማስተናገድ ኢትዮጵያውያን ለሀገራቸው ባይተዋር እንዳይሆኑ፣ በየደረጃው እንዲወከሉ፣ ራሳቸውን በራሳቸው እንዲያስተዳድሩ፣ በፌዴራላዊ እና ዴሞክራሲያዊ ሂደቶች እንዲሳተፉና ለኢትዮጵያ ብልጽግና የድርሻቸውን እንዲወጡ አስተዋጽኦ አድርጓል ብለን እናምናለን። ውድ ኢትዮጵያውያን፣ ህብረ ብሔራዊ ፌዴራሊዝምን በሀገራዊ አንድነትና በህዝቦች ማንነት መካከል ሚዛን ጠብቆ መተግበር ህዝቦች ቋንቋቸውን፣ ባህላቸውንና ሌሎች ማንነቶቻቸውን እያጎለበቱ በዘመናት መካከል በተጋመደ የጋራ ማንነታቸው ደግሞ ህብረ ብሔራዊ ወንድማማችነትንና እህትማማችነትን በማዳበር በጋራ ትርት ላይ የተመሰረተ ጠንካራ ኢትዮጵያዊ አንድነትን መገንባት ይቻላል ብለን እናምናለን። ህብረ ብሔራዊ የፌዴራል ስርዓት ለኢትዮጵያ የግዛትና የህዝቦች አንድነት መጠንከር ሁነኛ አማራጭ እንጂ የስጋት ምንጭ ሊሆን አይችልም። በፍጹም ፈቃደኝነትና የጋራ ህልም ላይ የተመሰረተ ህብረትና ትብብር ማረጋገጥ የሚቻለው ሁሉን አካታች አቃፊና አሳታፊ የፌዴራል ስርዓት መገንባት ሲቻል ነው ብለን እናምናለን። የፌዴራል ስርዓቱ ህጋዊና ተቋማዊ መሰረት ይበልጥ እንዲዳብር የተጀመሩ የሀገራዊ ሪፎርም እርምጃዎች ተጠናክረው ቀጥለዋል። ህገ መንግስታዊ መሰረት ያለው ህብረ ብሔራዊ የፌዴራል ስርዓቱ ህጋዊና ተቋማዊ መሰረቱ ይበልጥ እንዲጠናከር የመንግስታት ግንኙነት ስርዓት መወሰኛ አዋጅ ወጥቶ ተግባራዊ ተደርጓል። በዚህም በክልሎች መካከል እንዲሁም በክልሎችና በፌዴራል መንግስት መካከል መተባበር፣ መደጋገፍ፣ መቀናጀትና በምክክርና በጋራ ችግርን እየፈቱ መሄድ እየዳበረ መጥቷል። ፓርቲያችን ብልጽግና ደግሞ በራሱ ህብረ ብሔራዊ ፓርቲ በመሆኑ በእሳቤው በአደረጃጀቱና በአሰራሩ ህብረ ብሔራዊ የፌዴራል ስርዓቱን የሚያጸና የኢትዮጵያን አንድነትም የሚያጠናክር አካታችና አቃፊ ተቋም ሆኗል። ኢትዮጵያን የሁሉም ኢትዮጵያውያን የጋራ ቤት ለማድረግና በጠንካራ አንድነት ላይ የተመሰረተ ጽኑ ሀገረ መንግስት ለመገንባት ህብረ ብሔራዊ ፌዴራሊዝም በሀገራዊ ምክክር ይበልጥ እንዲዳብርና በውጤታማነት እንዲተገበር ጠንክረን እንሰራለን።